ጽንፈኛ የኦሮሞ ፖለቲከኛ የነበሩ ሰዎች ነገሮችን እየታዘቡ ወደ እውነታው ወደ መሀል ፖለቲካ እየገቡ ይገኛሉ። እንዲሁም አንዳንዶቹ በይፋ በግልጽ የኦሮሞ ብሔርተኝነት እንደዚህ ከሆነ ኦሮሞነት ይቅርብን እስከ ማለት ሁሉ ደርሰዋል። አንዲት እህታችን ደግሞ ምንድን ነው የምትለው? አንድን ኢንቲቲ የኢትዮጵያ ጥንታዊ ባንዲራ አረንጓዴ፣ ቢጫ፣ ቀይ ባንዲራ የኦሮሞ ባንዲራ ሆኖ ሳለ በኦሮሞ ጽንፈኛ ፖለቲካ አራማጆች ለሌላ ቡድን ተላልፎ ተሰጥቷል ነው የምትለው። ጥሩ ነው። እህታችን ጋዜጠኛ ዱሜራ የፕራይም ሚዲያ ጋዜጠኛ ነች። ይህም ምንድን ነው የምትለው? ከዚህ በፊት እንደምናውቃት የጽንፈኛ የኦሮሞ በብዛት ጽንፈኛ ፖለቲከኞች እና የታሪክ ጠል የሆኑ ኃይላትን በሚዲያው በማቅረብ መሪ ጥያቄ እያቀረበች ጽንፍ ረገጥ የሆኑ ሀሳቦች እንዲሰነዘሩ ኢንተርቪው የምታደርግ ሰው ነች። በዚህ ሚዲያ የምናውቃት ነች። አሁን ላይ ደግሞ ምናልባት ወደ ቀልቧ ተመልሳ የመሀል ፖለቲካ እያራመደች ይገኛል። ምንድን ነው የምትለው እህታችን? የአያቶቻችንና የቅድመ አያቶቻችን ባንዲራ ሆኖ ሳለ በኦነግ ጽንፈኛ ፖለቲከኞች ምክንያት እንድንጠላውና በጫና ሌላ አዲስ ባንዲራ እንድንወድ ተደርገናል ነው የምትለው። እውነታው ግን ይሄ ሳይሆን ሌላ ነው። የኛ ባንዲራ ልሙጡ አረንጓዴ፣ ቢጫ፣ ቀይ ነው። ከኛ በግድ ከመገፋቱ የተነሳ በሌላ ቡድን ተላልፎ ተሰጥቷል ትለናል። ቀይ ልሙጡ የምንለው ባንዲራ ለማንኛውም እሷን በኦሮሞ ንግግር ሰምተን እንዝላልነት ማለትም እንደዛ ልግለጸው። አዎ ለሌላ ቡድን ተላልፎ የተሰጠ ነው ብዬ ነው ማስበው። በጣም የሚቆጨኝ ደግሞ እኔ እሱ ሳፖርት ሳደርግ ነበር። ይሄ ልሙጦቹ ምናምን እያልኩኝ በጣም ይቆጨኝ እሱ ነው። እኔ ጽፌያለሁ ስለ አረንጓዴ፣ ቢጫ፣ ቀይ ባንዲራ። የሆነ ግን ባንዲራ የወደድኩት አድጌ ነው አድጌ ብዬ ከዛ በኋላ ነው። ነገር ግን እኛ ትንሾች እያለን እዚህ ስቴዲየም እንመጣለን ኳስ ልናይ። ምን አይነት ማሊያ ነው የምትለብሰው? ለማሊያው የነበረንን ፍቅር ይሄ የኦሮሞ ፖለቲከኛ የሆነ የጫነብን ማለት የኦሮሞ ፖለቲከኛ ስል ሁሉንም እንዳይሆን ግን አሉ አይደለ? አሉ ማለት እኛ ልክ ማለት ነው። አፋን ኦሮሞ ለምን አትናገሩም የሚሉንን ነው እያልኩት ያለው። እነሱ ባሳደሩብን ተጽዕኖ ምክንያት በነገራችን ላይ አድዋን ሁሉ እኮ ማለት ነው አሳልፈው ሰጥተው ነበረ። እድሜ ላጫሉ እንዴሳ እምቢ ብሎ ተቀብሏቸዋል። አሁን በጣም በዝላልነት ለሌላ ቡድን የተሰጠ ነው። ለምን እንደሆነ ታውቃለህ? ሀያቴ ቅድመ ሀያቴ ማለት የአባቴ ሀያት ከሰላሌ ሲመጡ አረንጓዴ፣ ቢጫ፣ ቀይ ባንዲራ ቀሚሳቸው ላይ አድርገው ነበር የሚመጡት። እኔ ያስታውሳለሁ። እንደሰማ ነው። ይሄ ጋዜጠኛ ዱሜራ አልፌራ ወደ መሀል ፖለቲካ በመምጣትሽ ወደ ቀልብሽ መመለስሽ ደስ ብሎኛል። እውነታው ግን ምናልባት እኔ አንድ ነገር ማስተካከል ይገባሻል ብዬ ማስበው ይሄ ባንዲራ የሁሉ ኢትዮጵያውያን የአንቺ ቤተሰቦች ሰላሌውም፣ ትግራይም፣ አማራውም፣ ሌላው አፋሩ፣ ሶማሌው፣ ደቡቡ ሁሉ የሚወደው የሚያከብረው በዚህ ባንዲራ የተዋደቀበት ህይወቱን የሰዋበት ደሙን ያፈሰሰበት አጥንቱ የከሰከሰበትና የሀገሩን ክብር ያስጠበቀበት የሁሉም ኢትዮጵያውያን ባንዲራ። ነገር ግን አንቺ እንዳልሽው አሁን የመጣው የብሔር ፖለቲካ የወለደው የሀገር የባንዲራ ጥላቻ ምክንያት ሌላ ሀሳብ ተጭኖብሽ ይህን ባንዲራ እንድትጠዩ ሆኖ ነበር። እውነታው ግን ያንቺም የሁሉም የአያቶችሽም ሲወር ሲዋረድ የመጣ እንጂ አሁን ወሰደው ያልሽው ቡድን ባንዲራ ብቻ እንዳልሆነ ልትረጅ ይገባል። ስለዚህ አሁን ይሄ ባንዲራም ያለው ተላልፎ ተሰጥቶ ሳይሆን አሁን ይህን ባንዲራ ይዞት ያለው ቡድን የምትይው አንቺ ድሮም ይዞት ነበረ። አንቺ ስትገፊው ደግሞ አሁንም እንደያዘው ቀጥሏል። ምናልባት ይሄ ቡድን ይዞት ያለው ቀይሮ ወይ ደግሞ ከአንቺ ወስዶ ሳይሆን ከዚህ በፊት ቅድመ አያቶቹ አቀበሉት፣ እሱ ይዞ ቀጠለ። ለየት የሚያደርገው አንቺ የአዲስ ጨርቅ ፈጥረሽ ባንዲራ ብለሽ ስታወዛውሽ፣ ይሄ ቡድን የምትይው አካል ግን ከቅድመ አያቶቹና ከአያቶች ተቀብሎ አስቀጥሎት ነው እንጂ ተላልፎ ተሰጥቶ እንዳልሆነ ወይ ደግሞ አንቺ የምትይው ቡድን አጽንቶ ያስቀጠለ ሀገር ወዳድ እንደ አያቶቹና ቅድመ አያቶቹ ፍቅር ያለው ለባንዲራው ክብር ያለው አካል እንጂ ተላልፎ ተሰጥቶት ወይ ደግሞ አንቺ ከምትይው አካል ከምትወጂውና ከምትደግፊው ፖለቲካ እንግዲ ነጥቆ እንዳልወሰደው ልትረጅ ይገባል። ስለዚህ ይህን ስህተት አስተካክል። በዚህ ደረጃ ሀገርሽን ውደጅ። አሁንም ቢሆን በደንብ እንድታስተውይ ከጽንፍ የረገጠ ፖለቲካ ወጥተሽ አሁንም ቢሆን የማን ፖለቲካ አራምዶ ሁሉን አስታራቂ የሆነ ነገርና ኢትዮጵያዊ ታሪክን የሚያስቀጥል ነገር ብንይዝ ለሀገርም ለሕዝብም ደህንነት መልካም ነው ብዬ አስባለሁ።